ካፊሮች የእምነት ቤት ገንብተው ሙስሊሞችን ጠርተው አስመረቁ። እዚያ ቦታ የተሳተፉት ሙስሊሞች ፍርዳቸው ምንድነው የሚል ነው። የጥያቄው መልስን በተመለከተ እኛ ሙስሊሞች ከኢስላም ውጪ ካሉ ሰዎች ጋር በምን መልኩ መኖር እንዳለብን ከዚህ በፊት በተነሳው ጥያቄ ላይ በተወሰነ መልኩ አብራርተናል። አሁንም ይህም ጥያቄ ከዛ ጋር ተያያዥነት ያለው ነው። ከኢስላም ውጪ ያሉ ሰዎች ቤተ እምነታቸውን ሰርተው ደስ ብሎናል ብለው ሲደሰቱና ያንን ደስታቸውን ሲገልጹ እኛ ተካፋይ አንሆንም። በዚህ ጉዳይ የኩፍር ቤት ወይ ደግሞ አላህ የሚሰደብበት ቤት አላህ Subhanahu Wa Ta'ala ላይ ሽርክ የሚፈጸምበት ቤት አላህን ልጆች አሉት ልጅ አለው ወልዷል ተወልዷል የሚባልበት ቤት አባትም ልጅ ነው የሚባልበት ቤት ስለተገነባ እኛ ደስ ብሎን ሄደን የደስታ ተካፋይ አንሆንም። አይቻልም፣ ክልክል ነው። በሸሪዓችን ከባድ የሆነ ክልከላ ነው ያለበት። እንዲህ አይነት ቦታዎችንም እኛ ጋር ሙዓዘሞች አይደሉም። ያኔ ሰው ዛሬ ኸምር የሚጠጣበት ቦታ እንዴት ነው ይባል? ሰሊም የሆነ ዓቅድ ያለው ሙስሊም ሰው ይህ መጥፎ ቦታ ነው የፊስቅ ቦታ ነው እና የሚለው ዝሙት ተዳዳሪዎች ያሉበት ሐራም የሚሰራበት ፋሒሻ የሚሰራበት ቦታ ሲባል ይሄ የፊስቅ ቦታ ነው የፉጁር ቦታ ነው የሚለው። ኩፍርን እና ዚናንና ኸምርን ስናነጻጽራቸው ኩፍር በጣም የባሰ ነው የከፋ ነው። ከዙልም ሁሉ አሸዱ ዙልም ኩፍር ነው። ያኒ ወልካፊሩን ሁሙ ዛሊሙን የተባሉት ማንም ከሚሰራው በደል የበለጠ የከፋ በደል የሚሰሩ ሰዎች በአላህ የካዱ ሰዎች ናቸው። እንዲህ አይነት የከፋ በደል የሚሰራበት ዙልም የሚሰራበት አላህ የዓለም ጌታ ፈጣሪ እኛን ያስገኘ ጌታ የሚሰደብበት ቦታ ተገነባ ተብሎ እኛ ሄደን ደስታችንን ማንገልጽም። እንዲህ አይነት ነገር ሲሰራ እኛም አንተባበርም አናግዝም። ይሄ በደንብ መታወቅ ያለበት ጉዳይ ነው። ስለዚህ ጥያቄያችን ክልክል ነው ይወቀው፣ ለሌላውም ያሳውቅ። እንዲህ አይነት ቦታ እኛ ከኩፋሮች ጋር ምንም አይነት ግንኙነት አይኑረን፣ ተቆርጠን ተገንጥለን እንኑር አይደለም። ኢነማ እምነታዊ በሆኑ ጉዳዮች ላይ ኢማኑና ተውሂዱና የኛ እምነት እነዚህ ሰዎች ያሉበት መንገድ ውድቅ የሆነ መንገድ ነው። አላሁ Subhanahu Wa Ta'ala ሸተመን ኢብኑ አደም